ገባኛው ትክክል ነሽ ውዴ። እኔም ለራሱ ላይቭ ላይ እምቢ ብሎኝ ማለት ነው ሲም ካርድ ነበር የጠየቀኝ ማለት ነው። ከዛ ሲሜን አስገብቼ ነው የሰራልኝ ላይቭ ላይ ማለት ነው። እሺ አሁን አሁን ተግባባን። አንቺ እኮ ታዲያ ኮድ አይጠይቅሽም። ቤተሰብ ጋር ደውይና በኢትዮጵያ ቁጥር ክፈች። የኢትዮጵያን ቁጥር አስገቢ ማለት ነው። እምቢ የሚልሽ አይመስለኝም። ወይም በውጭ ላይ የሚሰሩ ጓደኞች ይኖርሻል፣ በሳኡዲም ይሁን በዱባይም ማለት ነው። በእነሱ ሲም ካርድ መክፈት ትችያለሽ ብዬ አስባለሁ። ኮድ አይጠይቅሽም። በሌላም ቁጥር ማለት ነው ከፍተሽ ላይ በላይ ገቢሽ የኢትዮጵያን ቁጥር መክፈት ትችያለሽ ከቤተሰብ ጋር ደውለሽ ማለት ነው። ነው ግዴታ የምትኖሪበት ሀገር መሆን አለበት። ወላሂ እዚህ ጋር እርግጠኛ አይደለሁም። እኔ ግን ችግር ያለው አይመስለኝም። እስኪ ቆይ ጠይቃለሁ፣ ደግሞ ጠይቄ እነግርሻለሁ ኢንሻአላህ። በደንብ ስለ ዩቲዩብ ህግ የሚያውቁትን ማለት ነው። ሞክሪው፣ የሚያስገባሽ ከሆነ ሞክሪው። እኔ የሚያስገባሽ አይመስለኝም። እኔም ልክ እንደዚህ እንዳንቺ እንትን ብሎኝ ነበር፣ አጋጥሞኝ ነበረ ማለት ነው። ላይ በላይ ስገባ ፓስወርድ ነው የሚለኝ፣ ቁጥር አምጪ ነው የሚለኝ። ገብቶሻል? ከዛ መጨረሻ ላይ የምን ቁጥር ነው? ፓስፖርት ቁጥር የሲም ካርድ ነው ወይስ የምንድን ነው ምናምን ብዬ ስጠይቅ ጀዋል ቤት ሄጄ ስጠይቃቸው ቁጥርሽን ነው የሚጠይቅሽ አለኝ። ከዛ ሲም ካርዴን የጀዋሌን ሲም ካርድ አስገባሁኝ ማለት ነው። ከዛ ኻላስ ላይቭ ላይ ጀመርኩ ማለት ነው። 24 ሰዓት ጠብቂ ነው የሚልሽ እና ሲም ካርድ እንትን ካላልሽ እንትን ይልሻል። ቁጥር አንጭ ብሎ ነው እንትን የሚልሽ ማለት ነው። መግባት አትችልም ላይቭ ላይ። ልሞክረው ጌታ ባለቅን ይጀምራል። አዎ እሺ ውዴ፣ ያው ትክክል ነሽ። አላህ ባለበት ሰዓት ነው የሚሆነው ሁሉም ነገር። እውነት ነው።